አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ሰላማችሁ በዘት ይበል። ረመዳን እንዴት እያደረጋችሁ ነው ማለት ነው? ረመዳን እንግዲህ ዛሬ 19 ቀን ቀረው ማለት ነው። ያ ረቢ ያ አላህ። ሂራ ሰላሙ አለይኩም በያቸው። ሂሮ ሰላም አለይኩም በያቸው። ሰላም አለይኩም ሰላም አለይኩም በያቸው። እንደው የቀረጽኩት ቪዲዮ አለ መሀል ላይ ሌሊት ማለት ነው። ሌሊት የተነሳ አሁን ስንት ሰዓት መሰላችሁ? 10 ጉዳይ ለ4 ሰዓት ነው። 4 ሰዓት ነው። 10 ጉዳይ ለ4 ነው። እና እስኪ ሰዓቱን ነው አሁን ማለት ነው 4 ሰዓት ነው። እስካሁን አልተነሳችም እና ሌሊት ትንሽ ጨረፍ ጨረፍ አድርጌ የቀረጽኩት ቪዲዮ አለ ማሰሪያ ላይ ታዘታ ማለት ነው። እሺ በያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ እንዴት ናቸው? ደህና ናቸው? አልሐምዱሊላህ። ሄራ የኔ ልጅ እንግዲህ አሁን ስሁር ሰዓት ነው። 11 ሰዓት አለ። የምትነሳላችሁ 10 ሰዓት ነው። እስኪ እዛው ቁጭ ብዩ። ስልክና ቁርአን ሲይዝ መቼም ችግር አለብሻ። እዛ ልብሷ ተጎፎ ይታያችኋል። ልብሷ እየጎፈፈ ማቀፍ ነው ደግሞ አሁን የለመደችው። ምን ነው መጣሽ? እዛው የለም የሚታይ ነው። አተኝም ወይ ትተኛለሽ? አተኝም። አላሁ አክበር አላሁ አክበር በይ። እስኪም አላሁ አክበር በይ። አላሁ አክበር አሊፍ ሂራ ወላሂ ወደ ስልኩ ቢዚ ሆና እንጂ አዛን ስትሉ አዛን ትላለች። አዛን ስትሰማ አሊፍ ስትሉ እሷ ባ ትላለች። ባ ስትሉ ታ ትላለች። አሊፍ ባ ታ አሊፍ ታ ሳ አሊፍ ባ ታ በይ እንጂ ሄሮ አሊፍ ታ አሊፍ አሊፍ አላሁ አክበር አላሁ አክበር ሂራ ሄሮ ማሚ እዩ አሊፍ ባ ምን ነው እኔ ጋር ታከፍሽ እና ሌሊት ነው እንደዚህ የምትነሳው አልኳቸው። አሁን ስንት ሰዓት ነው አልመሰላችሁ? ተይ ስልኩን ማየ ተይ ሳይ ጎበዝ 12 ሰዓት ማለት ነው። በቃ 10 ሰዓት ትነሳለች። እንደዛ ነው። አሁን እንግዲህ ውሎ አይደል እስከ 5 ሰዓት ታሁን የመጣፋችን ደግሞ ልብሷን ሂዲያ ከሻንጣው ዘርክትክትክት ታረግና ልብሷን ማቀፍ ጠቅለል እያደረገ ታቅፈዋል። እንዲያትወድቂ ጎበዝ። ለምን አተኝም? ሂራ ለምን አተኝም? ለምንድን ነው የማተኝው? ለምን አተኝም? ለምን አሊፍ በይ እስኪ አቀረቻት ልጅ ሄሮ አሊፍ ሄሮ ተመሰጡ ወዲያ ቅርሻቱ ቆመይ ሂራ ቆመይ ሂራ ቆመይ ሂራ ጎበዝ። ሰላሙ አለይኩም ሂሮ አሰላሙ አለይኩም አታላርም ሲጮህ እየሰማ አሎ በይ ሂጀንሽና አሎ በይ ቶሎ በይ አሎ በይ ሂጂ አሎ በይ የት ናት? ኧረ አንቺ ተደውሉ አሎ በይ ተደውሉ አሎ በይ እንጂ እንዴት ናችሁ? አሎ በይ ሂራ አሎ በይ አዎ አውሪያቸው አሎ ሂሩ ኧረ አሎ በይ አሎ ጎበዝ። እንዴት ናችሁ? ደህና ናችሁ ወይ? አበቃ ሄዱ ሄሮ በቃ አዎ እንዴት ናችሁ?
ባባ በዩ ባባ በዩ አሎ ባባ በዩ አሎ ባባ በይ ባባ በይ ባባ አሎ ባባ ቶሎ በይ ባባ በይ ባባ በይ ባባ በይ። አይ ከካ ከካ ቱ ቱ ከካ አዎ አሎ ነው የሚባለው። እና ይሄን ይመስላል ሌሊት ከልጅ ጋር ልጅ ሌሊት ተንቀልፍ ማለት ነው። እና እየራባትም እንደው አላውቅም። በነገራችን ላይ ያው ጾም ጦቴ የመድረቅ ባህሪ ስላመጣ ጨርሰናል። በቃ ቻው 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 ቻው። እንዴት ናችሁ? ቻው በያቸውማ ቻው በያቸው ቻው በያቸው በቃ ቻው በቃ ቻው። እዛ ሁኒና ቻው በያቸው። አቤት ዶሮ እሺ ስትል አታሳስባችሁም። ዶሮ ውጭ ካየ ሲቀጥል ደግሞ ዝንብ ካረፈባትም እሺ ነው የምትለው። አልሐምዱሊላህ ሄሮ አልሐምዱሊላህ። እና ያው ተዛዝለናል። አሁን 4 ሰዓት ነው። ማታ 10 ሰዓት የተነሳን ይኸው 4 ሰዓት። እኔማ እንዲህ እየዞረብኝ ነው፣ እንቅልፍ አለ። እንደገና ሂራ ደግሞ መጥባት ተጀመረ። ጧት ጧት አትለቃችሁ ለራሱ አይኗ ያስታውቃል። አይኗ ብር ማለቱ ወላሂ በጣም አይኗ ብር ማለቱ ያስታውቃል። ይታያችኋል ስላልተገኘ ማለት ነው። ሶፊን ስርቻ ለስርቻ አትሄጂም አውሬ ይበላሻል ያላችሁብኝ፣ ቆይ ላሳያችሁ የት ምን የተነሳው እዚህ ሁኔ እኮ ነው የተቀረጽኩት ማለት ነው። ረስታችሁታል ማለት ነው። ይሄንን ቆይ እስኪ ወሉ ላይ ካሜራው ችግር አለብህ። እዚህ ሁኔ ነው በነገራችን ላይ ጧት ያው ቁጭ ስላልኩኝ ነው እንጂ የቪዲዮ የሰራሁት እዚህ ጋር ታታች ቁጭ ብዬ ነበረ ማለት ነው። እውት እዚህ ቅጠሉ አጠገብ ነው ማለት ነው። ግን ስርቻ አይደለም ይሄ የቀየው አበባ ነው ማለት ነው። ደግሞ ዝናብ አንድ ቀን ስለካፋ ማለት ነው። በጣም ቀንበጥ ነው። ይቺ አበባ ትታያችኋል። ያዋት ወላሂ ከቤተሰብ ጋር ነበር አምጥቼ የተከልኳትና ውሃ አይወድም መሰለኝ። ውሃ ሲደፋፋበት አበባ ብዙም ማበብ እንትን አይልም ማለት ነው። ሄሮ ማሚቶ እሺ በይ ዝንቦችሽን እሺ በይ ዝንብሽንም ነው ዋት ወላሂ አይኗ ብር እንዴት እንዲያለ የኔ ማር የኔ ኬክ ሄሮ አሊፍ ማሚ አሊፍ ቻው በያቸው ቻው በያቸው ቻው በያቸው ቻውማ የኔ ኬክ ያለኔ አይኔ ዲክምክም ይበላት እስኪ። ከዛ ጋር ይታያቸዋት ልብስ አብግታ ከሚጋው ጥላለች። እዛ ጋር ሱሪ ነው። እዛ ጋር ደግሞ እቃ ማጠብ ጀምር ይወት እዛ ገና ማለት ነው። እና ረመዳን እንዴት ይዟችኋል? ረመዳን ሙባረክ የሚላል አንዳንዴ ግን ረመዳን ከሪም ነው እንጂ ረመዳን ከሪም ይላል። ረመዳን ከሪም በነገራችን ላይ አይባልም ይባላል። ሙባረክ አላህዬ የዛሬ አመት ደግሞ ያድርሰን። ይሄንንም በሰላም ጨርሰን የምንጾም ያድርገን እያልኩኝ እና ይሄ አበባው ስር ነው እንጂ ስርቻ አይደለም። ስርቻ ለመሰላችሁ ማለት ነው። ሂሩ መሐመድ አዩ ሂራዬ ጾምና ሂራ እኔና ጾምና ሂራው እንዴት ነው ተዛዝለን የምንውለው? እንዴ ማዛብ በነገራችን ላይ ጡት እንዳትለኝ ነው። እንደገና አንቺ ለምንድን ነው ወተትና ምግብ አሰጫትም ወይ ያላችሁኝ ያላችሁ እሺ አትል። ከዛ ሳዝላት ደግሞ ሄሮ አያት እጇን እንዲህ ወደ ታወጣዋለች። ቻው በያቸው እስኪ ቻው ሄሮ ቻው በይ። ይሄ ደግሞ ትሽከረምሚያለሽ እንዴ ለዛ እና እሺ ስለማትን ነው ወላሂ ወተት የሆነ ልጆች ሲያማቸው የሽሮፕ ቃል አይደል የሚሰጡን ክዳኑ። አሁን ወተት በዛ ነው የግድ መግታት። ግን ደግሞ ፈራለሁ በኋላ ላይ ያስጠላት እንደሆነ ነፍስ ታወቀች በኋላ ደግሞ ወተት አልጠጣም ትለኝ እንዲሁ ምናምን እያልኩኝ ያስባለሁ። እና በዛ ነው ምግታ በሽሮፕ ቃ ማለት ነው። በሽሮፕ ቃ እየመለበቱ እንደዚህ በቢልቃጡ ራሷን ጭንቅላቷ እንዲህ ወደ ኋላ አረግና በዛ ነው ምግታት። እስካሁን በዛ ነው ያለችው። ያንኑ እየጋትኩ ማለት ነውና
ሄሮ ምን እያደረግሽ ነው? ቅጠል እየበጠሽ እሾሃለሁ እና እኔና ሄራ ጾም ጋር እንዲቹ ነው። አላህ እየቀጧል ይኖርብኝ ያ ረብ ያ ረብ ያ ረብ ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ ያ አላህ ያ ሄሮ ይው ማሚ ሄራ ይው እዛ ሄሮ ትላቸዋለች የኔ ፍቅር ሄራዬ ይው እዚህ ፍቅር አምጪ እጅሽን ሰላም ያ ሰላም ታውቃለች ሰላም ሰላም እንቺ አይት ይው እዚህ ሄሮ እንኪ አን ሰላም አለይኩም ሰላም አለይኩም። ስለዚህ ውድ እህቶቼ በቃ ልጄ ጋር አዲስ ተዝናናም ህይወት እቃ ይታያቸዋል። ዝም ብሎ ወርቁ ይታያቸዋል። እቃ ቤቱ ፊት ለፊት ያ አላህ ያ አላህ ያ አላህ ያ አላህ እያለ ነው። እና ይሄ አበባ ግን እንደው እንዳይቀርባቸው የመዳም ቅመሞች ትከሉት። ወላሂ ለቀ ያለው ውበት ግን እንደው አላህዬ ብር ሰጥቶን ሁሉ ነገር ልሾ ታደርጉት የለ ቀያችሁን ደጋገምኩት ማለት ነው። ልሾ ይሆናል። ውሃ እንዳይፈስ ውሃ ውስጥ ለውስጥ ይቀበራል። ውሃ ማፍሰሻ ከዛ አርቲፊሻል ሳር ይነጠፋል። አቤት የዱንያ ህይወት! ያው እንዲህ የዱንያ ማደሮ ያው እንትን ነው ያው እንኖራለን መቼም እንሞታለን ስለማንል ነው እንደዚህ ምናምን። ከዛ ሳር ይነጠፋል እናንተ ትፈራርሻላችሁ ምናምን። ያ አላህ ያ ከሪም ኧረ ያ ረብ ኧረ ያ አላህ ረብ ስጠን ያ አላህ አንተ ሞልቶሃል ስጠን ያ ረብ ሞልቶሃል ያ አላህ ሞልቶሃል ስጠን ያ ረብ ስጠን እያልኩኝ እስኪ ደግሞ ቀያን ወደ መሰተሩ ልሂድ። ቀያን ላጣም ከዛ ቡና ለቀማ ደግሞ እሄዳለሁኝ። ስለዚህ ውድ እህቶቼ በዱዓችሁ እያሰባችሁ አደራ 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 ስጁር ላይ ስትሆኑ በዱዓ አቤት ይሄ ስቲክ እኮ ሰው ያስፈልግ ቀረጽ እንቺ ታደርጉት የለ እንደፈለጋችሁ ቀርጻችሁ አያዟዟር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሂራዬ ቻው ባያችሁ ቻው ቻው ፍቅር ቻው ቻው።